ፋኖ ከዚህ በፊት ወለጋ ላይ አንገት ቆርጦ የሰውን አንገት ባንዲራ ላይ በእንጨት ላይ ሰቅሏል። እንደ ምኒልክ ባንዲራ ምን ስሉ ነበር? በዛታ እጅ ቆርጦ እንጨት ላይ ሰቅሏል። ምን ስሉ ነው የነበረው? ያኔ እኛ የምኒልክ ዘሮች ሲሉ ነበር። እኛ የምኒልክ ልጆች ታሪክን እንደግማለን ስሉ ነው የነበረው። በኦሮሞ ላይ ወለጋ ላይ እጅ ቆርጦ ሰቅሏል፣ አንገት ቆርጦ ሰቅሏል። በወሎ ህዝብ ላይ መቃብርን ቆፍሮ ከመቃብር ሰዎችን አውጥቷል። ሰዎችን ከነቤት አቃጥሏል። ከእስር አውጥቶ ጨፍጭፏል። ከእስር ቤት አውጥቶ ጨፍጭፏል ፋኖ። ያ ፋኖ ግን አብይ አህመድ ያስታጠቀው ፋኖ ነው። የሚገርመው ነገር ሽመልስ አብዲሳ ያስታጠቀው ፋኖ ነው። ታከለ ኡማ ያስታጠቃቸው ፋኖች ናቸው። እነኚህ ፋኖች ያኔ አማራ ይሄን ማድረግ አያደርግም፣ አማራ ይሄ የኛ ባህል አይደለም፣ ይሄ በጣም እኛ ይሄን ጡት ቆርጠን አናውቅም፣ ባህላችን አይደለም ስትሉ ነው የነበረው። እጅ ቆርጠን አናውቅም፣ ባህላችን አይደለም ስትሉ ነው የነበረው። አንገት ቆርጠን አናውቅም፣ ባህላችን አይደለም ስትሉ ነው የነበረው። ዛሬ ግን እጅን በመጥረቢያ ከመቁረጥ የበለጠ የራሳችሁን ማንነት የወደ ኋላውን የ150 ዓመቱን ታሪክ ደግሞ ወይም ደግሞ መልሶ የሚያሳየን ምንም አይነት ታሪክ የለም። ምንም አይነት ማስረጃ አያስፈልግም። this is your culture now። ይሄ እንግዲህ አንገት መቁረጥ፣ ጡት መቁረጥ፣ ሁሉንም ነገር ማድረግ በእናንተ አካባቢ ባህል ነው። መጨፋጨፍ ባህላችሁ ነው። አንድ ሰው ከገደለ መኪና ውስጥ ያለውን ሰው በሙሉ ሰሜን ሸዋ ላይ አውጥታችሁ እንደምትገሉ የታወቀ ነው። እንደምትዘርፉ የታወቀ ነው። ካሳ ወይም ደግሞ ጉማ ስነ ስርዓት የሚባል ነገር እናንተ ውስጥ እንዳለላ ይታወቃል። አንድ ሰው ሰውን ገደለ፣ ያንን ካሳ አውጥቶ እርቅ ከማውጣት በስተቀር ምንድነው የምታደርጉት? መግደል፣ መገዳደል፣ መግደል፣ መገዳደል፣ መግደል፣ መገዳደል፣ መግደል፣ መገዳደል። ይሄ ባህላችሁ ነው። ሰው በደንብ አዳምጡ። ስለዚህ አማራ የሚባል ነገር እንዳለላ ነው ያውቃለሁ። እኔ አማራ የሚባል ብሔረሰብ የለም ነው ብዬ ማምነው። ምክንያቱም የአማራ ምሁራኖች ታሪኩም ያረጋገጠው አማራ የሚባል ብሔረሰብ የለም፣ አማራ የሚባል ቋንቋ ነው ያለው። ነገር ግን አለን አላችሁ። እኛ አማራዎች ነን ብላችሁ ራሳችሁን ለብል እስካደረጋችሁ ድረስ ኦራይት ይሁንላችሁ ተባለ። ነገር ግን ፋኖ የአማራን ህዝብ ይወክላል ብላችሁ ደግሞ ፋኖን ስትከራከሩለት፣ ፋኖን ስትደግፉት ነው። ስለዚህ ዛሬ ፋኖ ያደረገው ነገር በሙሉ የአማራው ህዝብ ተጠያቂነትን ይወስዳል። የአማራው ህዝብ እንደ ህዝብ ማለት ነው። ፋኖ የሰራውን ነገር ፋኖን በመቃወም ፋኖን ከክልሉ ማውጣት ካልቻለ፣ ፋኖን ማቆም ካልቻለ፣ ፋኖ የሚያደርጋቸውን ወንጀሎች በሙሉ የሚሊኒክ ዘመን የሚሊኒክ ነው፣ ዛሬ እንደ ሚሊኒክ አንኖርም፣ የዛሬ 150 ዓመት ታሪክ አንጠየቅበትም ስትሉ ነው የነበረው። ነገር ግን አሁን ባደረጋችሁት ዛሬ በፈጸማችሁት ታሪክ ግን ትጠየቃላችሁ። ዛሬ በፈጸማችሁት ታሪክ ግን ከማንኛውም የኢትዮጵያ ብሔር ብሔረሰቦች ተለይታችሁ ትጠቃላችሁ። ይሄን አትርሷት። ምክንያቱም ነገ በአማራነት ተጠቃን ካላችሁ ነገ በስራችሁ ተጠቃችሁ ነው የምትባሉት። ነገ እጅ በመቁረጣችሁ አንገት በመቁረጣችሁ ተጠቃችሁ ነው የምባለው። ነገ የሰውን ልጅ ከምድር ላይ በማጥፋት በትግራይ ላይ እኮ የዘር ማጥፋት ወንጀል ነው ያደረጋችሁት። በተጋሮች ላይ የዘር ማጥፋት ወንጀል ነው በተጋሮች ላይ የፈጸማችሁት። ዛሬ ግን በአግባቡ እጅ ቆርጣችሁ በቪዲዮ ቀርጻችሁ ፎቶግራፍ ተነስታችሁበት ጀግንነታችሁን፣ ጡት ቆራጮች መሆናችሁን፣ አንገት ቆራጭ መሆናችሁን በማስረጃ አረጋገጣችሁ። ስለዚህ የአኖሌ ታሪክ የአኖሌ ሐውልት ይነቀልልን። ይሄ ጉዳይ አገርን የሚያፈርስ ነው። ይሄ ጉዳይ ኢትዮጵያንና ኦሮሞን የሚያለያይ ነው። ይሄ ጉዳይ አንድነትን አያመጣም። ስለዚህ የአኖሌ ሐውልት የጡት ቆረጣና የእጅ ቆረጣው ይነሳ ነው ያላችሁ አይደል? አሁን ግን በአማራው ክልል ውስጥ የተደረገው ነገር በአማራው ክልል ፋኖ በቆረጠው እጅ ሐውልት ሊተከልላቸው ይገባል። ሐውልት ሊተከል ይገባል። ፋኖ በቆረጠው እጅ ከነ መጥረቢያው ማለት ነው። እባካችሁን አርቲስቶች ፋኖ በቆረጠው መጥረቢያ ከነ መጥረቢያው ከነ ተቆራጩ ሰው ግለሰቡ ደግሞ እጁን አንጠልጥሎ በሚሄድበት ከነ ፎቶግራፉ የዚህ ግለሰብ ታሪክ በሐውልት ተሰርቶ የአማራው ህዝብ እድሜ ልኩን የራሱ ልጆች በ21ኛው ክፍለ ዘመን ለሰሩት ኃጢአትና ለሰሩት ግፍ እየተጸጸተ እንዲኖር ሊቀመጥላቸው ይገባል። ይሄ ያለፈ ታሪክ ሳይሆን ዛሬ በኦሮሚያ ሳይሆን በደቡብ ሳይሆን በሶማሊያ ሳይሆን በተጋሩዎች ሳይሆን በጋምቤላና በቤኒሻንጉል ሳይሆን በእናንተው በአማራ ልጆች ፋኖ በሚባሉ ወሮ በላ ቡድን የተሰራ ታሪክ ስለሆነ ይህ ታሪክ በትልቁ በሐውልት ሊሰራላችሁ ይገባል። ሐውልት ሊሰራላችሁ ይገባል። ይሄን እንግዲህ
የዛሬ 50 ዓመት ተማሪ ሊል ይችላል። የታሪክ ጸሐፊዎች አደራ እምላችሁ ፋኖ ከነ ጣንቆጥቆ ይሄ ከነ እጅ ቆራጩ ፋኖ ከነ መጥረቢያው መጽሐፍ ጻፉ። የታሪክ ጸሐፊዎች መጽሐፍን የምትጽፉ ኦሮሞዎችም ሆናችሁ ተጋሩም ሆናችሁ የኢትዮጵያ ብሔረሰቦች በዚህ ጉዳይ ላይ በዚህ ታሪክ ላይ በዚህ በደል ላይ በዚህ አረመኔና ክፉ ድርጊት ላይ መጽሐፍ ልጻፍ ይገባል። ይሄ እንግዲህ ያየነውን አንድ ሰው ብቻ ነው። ምናልባት በዚህን ሰዓት በመቶዎች የሚቆጠሩ በሺዎች የሚቆጠሩ ተጋሮች፣ በሺዎች የሚቆጠሩ ወለጋ አካባቢ ኦሮሞዎች፣ በሺዎች የሚቆጠሩ ምናልባት ቤኒሻንጉልና ጋምቤላ ላይ የሚኖሩት ቅማንትና ሌሎች የኢትዮጵያ ዘሮች በሙሉ ይሄ ድርጊት ተፈጽሞባቸዋል። ነገር ግን በቪዲዮ ተቀርጾ ስላልታየ ምንም ነገር መናገር አንችልም። ስለዚህ የአማራው ህዝብ ይሄን ድርጊት በሰላማዊ ሰልፍ ወጥቶ የማይቃወም ከሆነ ድርጊቱን የደገፈ መሆኑን ሌላ ማረጋገጫ አያስፈልግም። የአማራ ህዝብ የፋኖን ጡት ቆራጭነት፣ የፋኖን አንገት ቆራጭነት፣ የፋኖን እጅ ቆራጭነት ያውን በመጥረቢያ መቁረጡን አይደለም አማራን ህዝብ አይመለከትም፣ የዚህ አይነት ድርጊት የአማራን ህዝብ አይወክልም የምትሉ ከሆነ ውጡና የፋኖን አሸባሪነት፣ የፋኖን አረመኔነት፣ የፋኖን ጭካኔ በወለጋ ላይ ሲፈጽም የነበረው እያንዳንዱ ከሆሮ ጉድሩ ግዳ ኪራሙ ላይ እዛ አካባቢ የፈጸማቸውን በደሎች በሙሉ ከዚህ የባሰ ክፉ ሽማግሌዎችን ከነቤቱ ማቃጠል፣ ከብቶችን መዝረፍ በወለጋ ላይ በፋኖ በዚህ ዓመት የተፈጸመው ባለፉት 4 ዓመት በተለይም ከትግራይ መልስ በወለጋ ላይ የተፈጸመው በደል በቪዲዮ ያልወጣው ምናልባት ከዚህ በ100% የሚበልጥ ድርጊት ነው። በ100% ምናልባት በሺዎች እንኳን ይሄ አንድ ሰው ብቻ ነው የወጣው። ነገር ግን ፋኖዎች በወለጋ ህዝብ ላይ ያሳዩት አረመኔነት፣ ፋኖዎች በትግራይ ላይ ያሳዩት አረመኔነት፣ ፋኖዎች በወሎ ኦሮሞዎች ላይ ያሳዩት አረመኔነት እጅግ በጣም አሁን በአንድ ቪዲዮ ብቻ ወጣላችሁ። ታሪካችሁ ገና አሁን ወጣ። ታሪካችሁ ገና የምኒልክን ሌብነት የምኒልክን ዘራፊነት አይደለምና የምኒልክን ጡት ቆራጭነት ዘመቻ ምኒልክ ያላችሁት የሰዎችን የንጹሃንን ጡት ለመቁረጥ ነው። መጀመሪያው ነው ዘመቻ ምኒልክ ያላችሁት አንገት ለመቁረጥ ነው። ዘመቻ ምኒልክ ያላችሁት እጅ ለመቁረጥ ነው። ስለዚህ የቆረጣችሁት እጅ የቆረጣችሁት አንገት እስካሁን ድረስ የሁለት ሰው ወለጋ ላይ አንድ ሰው እጁ ተቆርጦ ተሰቅሎ ነበር፣ አንገቱ ተቆርጦ ተሰቅሎ ነበር። ዛሬ ደግሞ በዛው በክልላችሁ ውስጥ እጅ በመጥረቢያ ቆርጣችሁ ያውም የአማራውን ክልል የአማራው ዜጋ ማለት ነው። ይሄ ምናልባት አይዶን ነው ኦሮሞ መሆኑን እስካሁን ድረስ የዛ ልጅ ታሪክ ሊወጣ ይገባል። ኦሮሞ ከሆነ አንድ ያገኛችሁን በአማራ ክልል ውስጥ ያለውን ኦሮሞ ላይ ይሄን ከፈጸማችሁ ወለጋ ውስጥ ያገኛችሁትን ኦሮሞዎች ላይ ምን አይነት ክፉ ምን አይነት በደል ምን አይነት ድርጊት እንደፈጸማችሁ በግልጽ የሚያሳይ ነው። ስለዚህ የብልጽግና መንግስት ይሄን ፋኖ የሚባለውን አረመኔ ወሮ በላ ቡድን ማቆም የማይችል ከሆነ የአማራ ክልል በራሱ ተነስቶ አማራ ነኝ የሚል ህዝብ ፋኖን ማቆም ካልቻለ ፋኖ ተመልሶ እያንዳንዱን አማራ ነኝ የሚል ህዝብ እንደሚበላ እርግጠኛ ነኝ። ማንንም አይበላም ፋኖ። የኢትዮጵያ ብሔረሰቦች በፋኖ ስም አይደለም ካሁን በኋላ ኢትዮጵያ ብሔረሰቦች ማድረግ ያለባቸው ፋኖን አይደለም የሚኒልክም ባንዲራ ይዞ የሚገኘው በሙሉ ፋኖ ስለሆነ አስፈላጊውን የመከላከል እርምጃ መውሰድ አለበት። ከዚህ በኋላ ፋኖን የሚደግፍ ማንኛው ኢትዮጵያዊ ምንድን ነው የሚደግፈው? ጡት ቆረጣን የሚደግፍ ነው። አንገት ቆረጣን የሚደግፍ ነው። እጅ መቆረጥን የሚደግፍ ነው። ይሄን የሚደግፈውን አረመኔ ቡድን ለህግ አቅርቦ አስፈላጊውን እርምጃ እንዲወሰድበት ማድረግ መቻል አለበት። የአማራው ህዝብ ግን በእያንዳንዱ ትልልቅ ከተሞች ላይ ሰላማዊ ሰልፍ ወጥቶ ይሄን ድርጊት የማይቃወም ከሆነ ወደ አማራው ህዝብ የሚመጣው መጥፎ ነገር የኢትዮጵያ ብሔረሰቦች አማራ ክልል ውስጥ ያሉትን ጨምሮ ፋኖ የሚባለውን ቡድን አረመኔና ወሮ በላውን ጅብ የሆነውን ቡድን በምን መልኩ እንደሚያዩት አስቡ። ይህ ደግሞ ለጭቁኑና ለንጹሃኑ የአማራው ነኝ አማራ ሳይሆን አማራ ነኝ ብሎ ራሱን ለብል ያደረገው አማራ ነህ ተብሎ ተነግሮት አማራ ነኝ ያለውን የጭቁኑንና ንጹሃኑን ህዝብ ስነ ልቦና ይጎዳል። ከኢትዮጵያ ብሔረሰቦች ጋር በመተማመን እንዳይኖር ያደርጋል። እንደውም
በጎረቤቱ ያሉትን ሌሎች ብሔር ብሔረሰቦች ጋር መተማመንን ያጠፋል። ስለዚህ አማራ ነኝ ብለህ ራስን ሰይመ ከሆነ ይሄን ድርጊት በግልጽ መቃወም መቻል አለብህ።